ሰላም እንዴት ናችሁ ዩቲዩብ ፋሚሊ። በዚህኛው ቪዲዮ ላይ ይህን የፓኬጅ ዲዛይን በስልካችን ብቻ እንሰራለን። የሚያስፈልጉ አፕሊኬሽኖች ሁለት ናቸው። አንደኛው ፒክስላብ፣ ሁለተኛው ፒሲ አርት። እነዚህ ሁለቱም ተጠቅመን ይህን የምታዩትን የሚያምረውን የፓኬጅ ዲዛይን ወይም የሞካፕ ዲዛይን ነው የምንሰራው ዛሬ። ፕሊስ የምነግራችሁ ነገር ያው ኦልሞስት እንደምታዩት ይህንን እንደምታዩት 73% በላይ የሆኑ ተመልካቾች የዚህ ፋሚሊ ተመልካቾች ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ሰብስክራይብ ያደረጋችሁት ኦልሞስት 26% ምናምን ነው። እባካችሁ ይሄን ቪዲዮ እያያችሁ እየተጠቀማችሁ ሰብስክራይብ ሳታደርጉ ሲቀር በጣም ነው የምደብረው። የሚያስከፍል ነገር የለም። ሰብስክራይብ አድርጉ። ቤተሰብ መሆናችሁን አትርሱ። ወደ ስራችን እንገባለን። ቀጥታ ምንድን ነው የምናደርገው? ሳይዝ አሳይን እናደርጋለን ወይም ሳይዝ እንሰጣለን። የምንሰራው በ1200 በ1700 ነው የምንሰራው። ቺ ናት። በዚህ ሳይዝ ነው የምንሰራው። ኦኬ ቀጥታ ምንድን ነው ባክግራውንዱን ይህንም ባክግራውንድ እንቀይረዋለን። ይህንም ባክግራውንዱ ቀዩን የቴሌግራም ቻናል ላይ እልክላችኋለሁ። ራሳቸው መስራት ትችላላችሁ። በፒክስላብ የሚሰራው ኪትም ዳውንሎድ አድርጌ አይደለም። ይሄ በፒክስላብ በግሪደንት አድርጌ ነው የሰራሁት። ቀጥታ ምንድን ነው አሁን እናደርገው? ከጋላሪ አንድ ኦብጀክት እናመጣለን። ኦኬ ይሄንን ከጋላሪ አምጥተናል። ያው ይህን ኦብጀክት ካመጣን በኋላ ምንድን ነው የምንሰራው? ሳይዙን ትንሽ ቀነስ እናደርግና እዚች አካባቢ እናስቀምጣለን። ከዛ ከኋላ በኩል ቢያንስ ነጭ ነገር ባክግራውንድ ብንጨምር ደስ ይለኛል። እሱን እናምጣው። ከጋላሪ አምጥተናል። ትንሽ ወደኋላ አድርገን ትንሽ ዲወርግ ትንሽ ሰፋ እናድርገውና ከለሩን አረንጅ እናድርገው። ቢያንስ ከባክግራውንዱ ጋር እንደሚመሳሰል እንዲህ ከለሩን ቀይረን ትንሽ እዚህ እንድትሆን እናደርጋለን። ያው አሪፍ ነው፣ በቂ ነው። ከዛ ምንድን ነው የምናደርገው? አንድ ኦብጀክት ከጋላሪ እናምጣው። ኦኬ እንዲህ ካልኩ በኋላ እዚች አካባቢ ላይ እናስቀምጣለን። ሪል ኦብጀክት እንዲመስል አንድ እንትን እናምጣው፣ ጥላ እናምጣው፣ አንድ ጥላ እናምጣው። እቺ ናት። እቺን ከለሯን ወደ ጠቁር እንቀይርና ወደ ጠቁር እንቀይርና እንደዚህ አድርገን ከቺፕሱ ከታች በኩል እናስቀምጣለን። እንዲህ አድርገን ልክ ሪል የሆነ ነገር እንዲመስል ማለት ነው። ከዛ ይሄንን ከላይ እናሳልፈዋለን። እሺ እንደዚህ ይሻላል። አሁን እንዲህ ካደረግን በኋላ እንደዚህ ቼክ እናድርገው። አሳንሰን ምናምን ከታች በኩል ብቻ እንደሆነ እናደርጋለን። እንደዚህ ማለት ነው። በቃ እንደዚህ ብቻ አሪፍ ነው። እንደዚህ ብቻ አሪፍ ነው ይሁን። እዛ አድርገን ከዛ እሱን ኮፒ አድርገን ትንሽ ጎን ላይም ቼክ እናደርጋለን። እስቲ በቃ እንዲህ ይሻላል። እንዲህ ካስቀመጥነው በኋላ ቺፕሱን ስም ከላይ በኩል ዝም ብለን ቺፕስ ምናምን ብለን ጨምረው። እናንተ የፈለጋችሁ መስራት ስላላችሁ እኔ ላሳያችሁ ስለፈለግኩ ነው እንጂ ኖርማል እንትን አይደለም። ከዛ ቺፕስ ብለን አንድ ቴክስት አድ እናደርጋለን። ቴክስት ቺፕስ ስለሆነ ሲ ፊደል። ከዛ ሰፋ ከሳይዙን ከጨመርን በኋላ የሱን ፎንት እንቀይረው። ኦኬ እኔ የምጠቀመው ለዚህ አሁን ይሄን ፎንት ልጠቀመው ፈልጌ ያለው። ከዛ ይችን ሳይዟን ትንሽ እንትን ብለን እናስቀምጠው። ይህንም ኮፒ አድርገን ኤች ፊደል ሳይዟን እንዲህ እናድርገው። ያው እናንተ እንደፈለጋችሁ ማለት ትችላላችሁ። እኔ እንዲህ ስለፈለግኩ ነው ቆልፈው። ከዛ አይ ፊደል እንደዚህ እንድትሆን ላርጋት። ኦኬ አሁን ኮፒ አድርገን አሁን ፒ ፊደል ቺፕስ ስለሆነ ፒ ፊደል እንጻፍ። ከዛ ቺን ፒን ካስቀመጥን በኋላ ፒን ቆልፈን ኮፒ እናርጋትና ከዛ ኤስ ፊደል እንጨምረው። ኤስ ፊደል እንደዚህ ከጨመርነው በኋላ በቂ ነው። እንደዚህ ካስቀመጥነው በኋላ አሪፍ ይመስለኛል። እስቲ እናንተ ላሳያችሁ ስለፈለግኩ ነው። እንዴት እንደምሳሌ የጠየቃችሁ ልጆች ስላላችሁ ይሄ እናንተ ነው። ምንድነው አሁን ይሄንን ኮፒ እናድርገው። ለጊዜው ኮፒ አድርገን እንዲህ ኮፒ የሆነውን ላይ ማለት ምንድነው የምናደርገው? ስትሮክ እንጨምረው። ስትሮክ እስከ መጨረሻ እንጨምረው እንዲህ አድርገን ማለት ነው። ከዛ ከጨመርነው በኋላ ወደ ላይ እንሰድና የመጀመሪያውን ኮፒ ያልሆነው መጀመሪያ ላይ ኦሪጂናሉ አለ አይደለ? እሱን ከለሩን ቀይረው ወደ ቀይነት እንዲህ ማለት ነው። ከዛ ኮፒ ይሄ ነጩ አሁን ስትሮክ የጨመርነው እንደዚህ እናደርጋለን ማለት ነው። ገብታችኋል ብዬ አስባለሁ። የሚገቡ ነገር የለም። እንደዚህ እንደሆነ እናደርጋለን። ከዛ ሁለቱን አንድ ላይ መርጅ እናደርጋለን። ሁለቱን አንድ ላይ መርጅ እናደርጋለን። ከዛ ለሱ ሻዶ ትንሽ እንጨምረው እንዲያርገን ሻዶ ከጨመርነው በኋላ በቂ ነው። ከዛ እዚች አካባቢ ላይ ከታች በኩል የፈለጋችሁን አማርኛ መጻፍ ትችላላችሁ። እዚች ጋር በስት ቺፕስ ብለን እንደዚህ በስት ቺፕስ ብለን እንጽፋለን። እሱ ነው ፎንቱን ትንሽ እንቀይረው። ፎንቱን እንደላኛው እናድርገው።
ፎንቱን እንዳርገን ከቀየርን በኋላ ምን እንደምናደርግ አሳያችኋለሁ። እስቲ እንቀጥል። ይኸው ፎንቱን ቀይረናል። አሁን ከለሩን አሁንም ቀይ እናደርግና ልክ እንደዚህ። ከዛ ስትሮክ እንጨምራለን። ስትሮክ ስንከፍተው ስትሮኩን ከለር ነጭ እናድርገው። ስትሮኩ እንደዚህ በስት ቺፕስ ይህንን ቆልፎና ዝም ብለን ከታች በኩል አንድ ነገር እንጨምረው። ሜድ ኢን ኢትዮጵያ ምናምን ብለን እንሰክሰው እስቲ። ያው እኔ ነኝ ዝም ብዬ የፈጠርኩት እንጂ ኢትዮጵያ ላይ እንደዚህ ቤስት ቺፕስ የሚል ነገር እኔ አላየሁም። ከራሴ ላሳየችሁ ስለፈለጉ ሳምፕል ወስጄ ነው። ሜድ ኢን ኢትዮጵያ። ከዛ ይሄንን ምንድን ነው የምናደርገው? ሰፋ እናድርገው። ይሄንን ቢያንስ ስፔሲንጉን ትንሽ ሰፋ እናድርገው እና እዚች አካባቢ ላይ እንድትሆን እናድርገው። ከዛ ለሱ ያው እሱ ከእንትኖቹ ጋር ተደባልቋል። ለሱ ለየት ያለ ነገር እንዲሆን እናድርገው። ከዛ የተከስቱን ከለር ቀይ እናድርገው እንደዚህ በቃ። አሁን ይህን ቀጥታ ሴቭ ነው የምናደርገው። ሴቭ እናድርገው። የመጀመሪያው ስራችን ጨርሰናል። ዲዛይኑን ሰርተናል። አሁን ሞካፕ ወደ ምንሰራበት አፕሊኬሽን እንገባለን። እቺ ፒሲ አርት እቺ ናት። እቺ ፒሲ አርት እንክፈተው። እቺ ብዙዎቻችሁ ጋር አለች ብዬ አስባለሁ። ከሌለች ከፕላይ ስቶር መሆን ትችላለች። ስታርት እንለዋለን። እዛ ምንድን ነው የምናደርገው? የሞካፓን ኦኬ እችን አምጥተናል ከጋላሪ። ያው እሷም ባክግራውንድ የሌላት ናት። ይሄ እንደዚህ አይነት ስታመጡ ባክግራውንድ መኖር የለበትም። ባክግራውንዱ ሪሙቭ አድርጋችሁ ነው ይሄን የምታመጡት። ከመጀመሪያ ይሄን ነጩን ታወርታላችሁ። ከዛ ከባክግራውንዱ ሪሙቭ ካደርጋችሁ በኋላ በፒሲ አርት ላይ አድ ማድረግ ነው። ቅድም ዲዛይን ያደረግናትን ፎቶ ይሄው ከጋላሪ አምጥቼ ያለው ጋላሪ ላይ ሲበርኩትን አምጥቼ ያለው ይሄው። እሱን ቀጥታ እዚች ጋር ሳይዙ ኖርማል እንዲሸፍን እናደርጋለን። እንዲያርገን እሺ፣ ሙሉ በሙሉ እንዲሸፍን ነው የምናደርገው። ኦኬ አሁን ሳይዙን ፊት አድርገናል። ይሄው ታብኩል ከሱ ጋር ፊት ሆኗል። ምንድን ነው የምናደርገው? አሁን ፊት መሆኑን ቼክ እናድርገው። ከዛ በኋላ ብሌንድ የምለው አለ ከውስጥ በኩል ብሌንድ የምለውን ነክተን ስክሪን ማልቲፕላይ የምለውን ስነካው ይሄው በራሱ ተለጥፎልናል ማለት ነው። አሁንም ትንሽ እቺን ወደታች እናጠጋጋው። አሁንም አንድ ኦብጀክት ከዚህ ከጋላሪ እናምጣው። ኦኬ አሁን ከላይ በኩል ነጩ ባዶ ቦታ ስላለ ማለት ነው። እሱ ምንድነው የምናደርገው? እዚህ ዱፕሊኬት የምለውን ነክተን አሁን የመጀመሪያ ይህን ዱፕሊኬት አድርገን እሱም ክሮፕ እናድርገው። እስቲ እዚህ ጋር ክሮፕ የሚለውን ነክተን እቺን ፓርት ብቻ ስለምንፈልግ እቺን እንውሰድ እና እዚች ጋር ላይ እንውሰድ። ሄደሩን አጥፋው። እሺ ጨረሰን ማለት ነው። ሴቭ እናደርገዋለን። እንዴት ነው ሴቭ? ከዛ ጋላሪ ቱ ሴቭ ቱ ጋላሪ። የምታዩትን ሞካፕ በስልካችን ብቻ አሪፍ አድርገን ሰርተናል ማለት ነው። እናንተ መስራት ትችላላችሁ። ምንም የሚያስቸግር ነገር የለም። ያልገባችሁ ነገር ምናምን ካለ ቴሌግራም ቻናል ላይ መጠየቅ ትችላላችሁ። እስከዚህ ለተከታተላችሁ እጅግ አድርገው አመሰግናለሁ። ዩቱብ ቻናሌን ሰብስክራይብ ማድረግ ፕሊስ እንዳትረሱ፣ ላይክ ማድረጋት እንዳትረሱ፣ የተሰማችሁት ስሜት ኮመንት ማድረግ እንዳትረሱ። ለጓደኞቻችሁ ሼር ብታደርጉ ምንም የሚጎልባችሁ ነገር የለም። ሼር አድርጉላቸው። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ